እሸት እሸት የውበት እሸት እሸት የውበት እሸት እሸት የውበት እሸት እሸት የውበት። ርዕሴ አብርሽና ሩታ ናቸው። እንግዲህ ያው ሁላችሁም እንደምታውቁ ሰሞኑ የሩታና የአብርሽ ሰርግ ነበረ። ሰሞኑ በዱባይ መልስ ተጠርተዋል። እንግዲህ ይሄ ቪዲዮ የመጨረሻ ቪዲዮዋቸው ነው ማለት ነው። እንግዲህ የመልስ ነው የተጠሩ ማለት ነው። በጣም ደስ ይላል። ደስ ብሎናል ማለት ነው። በመጀመሪያ ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ ማድረጋችሁንም እንዳትረሱ። ላይክ ሰብስክራይብ የምታደርጉም ልጆች ከልብ አመሰግናለሁ። እንግዲህ ያው አብርሽና ሩታ በዱባይ ፋብትን ብለው ነበረ። እንግዲህ ያው ይሳቅ ዳንኤል ሁላቸውም ነበሩ። በጣም ደስ ሲል ነበረ። እንግዲህ ያው አብርሽና ሩታ በዱባይ መልስ ተጠርተው ነበረ። እንግዲህ ያው የመጨረሻ ቪዲዮ ነው። ሰርጋቸው ተጠናቀዋል ማለት ነው። በጣም ደስ ይላል ማለት ነው። ደስ ብሎናል እና ያው አብርሽና ሩታ በጾም ሰርጋቸው በጾም ስላደረጉት ብዙ ልጆች ያው ተቆጥታቸዋል። ደስ አላላችሁም። በእርግጥ ያው በሃይማኖት ቀልድ የለም። እውነታችሁ ነው ማለት ነው። ግን ምንም ቢሆን ለሃይማኖታችን ክብር ያስፈልገናል ማለት ነው። እና ብዙዎቻችሁ የኦርቶዶክስ ልጆች ብዙዎቻችሁ ደስ አላላችሁ። እውነታችሁ ነው። በሃይማኖት ቀልድ የለም። እኔም እደግፋቸዋለሁ ማለት ነው። ቢያንስ አብርሽና ሩታ ጾሙ እስከሚያልቅ ድረስ ቢጠብቁ ጥሩ ነበረ። እንግዲህ ያው አልሆነም። ምንም ማድረግ አይችልም። ለሌላም ምንም ማድረግ አይቻልም። ለሌላም ጊዜ ደግሞ ያው በጾም ምድር ያው መጥፎ ነገር እንዳይሰሩ መምከር አለብን ማለት ነው። እና ዛሬ ነው ዛሬ እሺ ወንድሜ ኦሆ አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ ያበባዬ። እንግዲህ ቤተሰቦች ያው ተመልሼ መጥቻለሁ። እንዳልኳችሁም ሰሞኑ የአብርሽና የሩታ ሰርግ ነበረ በዱባይ ደስ የሚል ሰርግ ነው ያሳለፉት ማለት ነው። እንግዲህ ያው የመጨረሻ ቪዲዮ ነው ተጠናቀዋል ማለት ነው። ያው የኦርቶዶክስ ልጆች ግን ደስ አላላቸውም። ምክንያቱም በጾም ምድር እንዴት ይጋባሉ በማለት ያው ብዙዎቻቸው ቅር ብሏቸዋል። እና አብርሽና ሩታ እንግዲህ ያው ተሳስቶ ይሆናል። ሰው ሆኖ የማይሳሰት የለም። ተሳስቶ ይሆናል ማለት ነው። እና ያው በዱባይ መልስ ተጠርተው ነው የመጨረሻ ነው። ከአሁን በኋላ ያው ሰርጉን አልቀዋል። እንግዲህ ያው አብርሽና ሩታ ዱባይ ነው ያሉ። ከአሁን በኋላ ያው ወደ ኢትዮጵያ መምጣታቸው አይቀርም ማለት ነው። ያው ዝግጅት ላይ ናቸው። ያው ዱባይ የሄዱ ለኑሮ አይደለም ታውቃላችሁ፣ ለኑሮ ሳይሆን ያው ለሰርግ ነው። ሰርጋቸው እዛ ያከብሩ ነው የሄዱ ማለት ነው። ብዙ ልጆች ዱባይ ካልመጣችሁ እያሉ ብዙዎቻችሁ ብዙ ነገር እየተናገሩ ነበረ። ያው እነሱም ደግሞ ሰው አናሳፍርም በማለት ሰርጋቸው ዱባይ አድርገውታል። ያው በዱባይ ደግሞ እንዳያችሁ በጣም ደስ የሚል ሰርግ ነው ያሳለፉት። በጣም ደስ ሲል ነበረ። ያው የኦርቶዶክስ ልጆች ቅርም ቢላቸው እና አብርሻ እንኳን በጣም ተመችቷቸው ነበረ። ለማንኛውም ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ።